ሰላምታዬ በያላችሁ በተደረሳችሁ ውድ የዜና አርሰናል ቻናል ተከታታዮቼ የዜና አርሰናል የፕሮግራም ሰዓት ተጀምሯል። ውድ አድማጮቼ በዚህ ፕሮግራማችን ላይ በሚኖረን የአብሮነት ቆይታ ከምስሉም ከርዕሱም እንደተመለከታችሁት በዛሬው ዕለት የሚደረገውን የማንቸስተር ሲቲ እና የአርሰናልን ጨዋታ ወደ እናንተ በቅድመ ጨዋታ ዳሰሳነት ይዤ ቀርብ ያለው እስከ መጨረሻው ድረስ የአብሮነት ቆይታችሁ ከኔ ጋር እንዲሆን እጋብዛችኋለሁ። የ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዛሬው ዕለት ቀጥሎ ይደረጋል። በሳምንቱ ተጠባቂው ትልቁ ጨዋታ ምሽት ከ12 ሰዓት ከ30 ጀምሮ የሚደረግ ነው የሚሆነው። ይህ ጨዋታ የሳምንቱ ብቻም አይደለም፣ የዚህ የውድድር ዘመን ትልቁ ጨዋታ ምናልባትም ደግሞ ታይትል ዲሳይደር አሊያም ደግሞ ዋንጫው ወደ የት ይሄዳል የሚለውን የሚወስን ጨዋታ ነው ተብሎ እየተነገረለት ይገኛል። በተወሰነም መጠን ደግሞ ጨዋታው በዛ ካሊበር ላይ የሚገኝ ጨዋታ ነው ብንል ማጋነን አይሆንም። እንግዲህ በዚህ የውድድር ዘመን ሁለቱም ቡድኖች ከዚህ ቀደም በነበረው ልክ አንገት ለአንገት በሚመስል አይነት መፎካከር ውስጥ አይደለም እዚህ ደረጃ የደረሱት ወይንም ደግሞ ለ32ኛ ሳምንት የበቁት። ሞሮፍ አርሰናል የተሻለውን አፐር ሃንድ ነበረው በበርካታ ሳምንታት። አሁን ላይ ግን ያለፉትን ሳምንታት በተለይ ደግሞ አርሰናል ጋር የሚታዩ የአቋም መዋዠቆች ምክንያት የተሻለውን ቦታ ከሳምንት ወደ ሳምንት ወደ ማንቸስተር ሲቲ እያጋደሉ በሚመስልበት ሁኔታ ላይ ነው ይህንን ጨዋታ አርሰናል የሚያገኘው ሲቲን። ምናልባት አድቫንቴጅ ኖሮት ነው ወደዚህ ጨዋታ የሚመጣው እንደምንለው ሁሉ የነጥብ አድቫንቴጅ ቢኖረውም ግን ደግሞ ጫናም ደግሞ አብሮ ተሸክሞ ነው በዛሬው ጨዋታ ላይ ወደዚህ ጨዋታ የሚገኘው። ያለፈው ሳምንት እንደምታስታውሱት ያልተጠበቀ የ2-1 ሽንፈት በሜዳው በቦርንመዝ አጋጥሞት ነበረ። ከዛ በኋላ ደግሞ ወረስት የሚያደርገው ነገር ደግሞ በማግስቱ ለማንቸስተር ሲቲ ያ እንደ ትልቅ መነሳሻ ሆኖለት 3-0 በሆነ ውጤት ነው ከሜዳው ውጭ ተጉዞ ቼልሲን ማሸነፍ የቻለው። እና ይሄ ትልቅ በሳምንቱ በተለይ ያለፈው ሳምንት መነጋገሪያ የነበረው ይሄ ታይትል ከአርሰናል ስሊፕ ሊያደርግ ወይ ደግሞ ሊያመልጥ ነው እንዴ የሚሉ ጥያቄዎች እንዲነሱ ያደረገበት አጋጣሚ ላይ ነው የሚገናኙት። ስቲል አሁንም ኦፕታ ላይ ብትመለከቱ በውድድር አመቱ መጨረሻ ላይ ፕሪዲክሽኑ ወይንም ደግሞ ግምቱን ብትመለከቱት አሁንም ድረስ 85% ቻንሱን የሚሰጠው ለአርሰናል ነው። ከ2003-4 በኋላ ይህንን ዋንጫ በድጋሚ ያሸንፋሉ የሚል ግምትን አሁንም ድረስ ይሰጠዋል ኦፕታ። ለማንቸስተር ሲቲ 14.1% ነው የሚሰጠው ይህን ዋንጫ ሊያሸንፍ ይችላል የሚለውን ነገር። ግን መሬት ላይ ያለውን ነገር ደግሞ ስንመለከት አርሰናል በማንቸስተር ሲቲ በተለይ በኢኤፍኤል ወይንም ደግሞ በካራባ ዋንጫ መሸነፉን ታስታውሳላችሁ። ከዛ ባለፈ ደግሞ ያለፉትን ከሜዳ ውጭ ያደረጋቸውን ጨዋታዎች አርሰናል በማንቸስተር ሲቲ ሜዳ ያደረጋቸውን ጨዋታዎች ሲቸገርበት የምንመለከተው ጨዋታ ነው፣ በዛ ሜዳ ማለት ነው። እስካሁን ድረስ ሲቲ በሜዳው አላሸነፉም። ያለፉትን 10 ጨዋታዎች ብንመለከታቸው በ7ቱ አሸንፏል፣ እንደዚሁም ደግሞ 3ቱን ደግሞ አቻ ነው የወጣው። ስለዚህ ማንቸስተር ሲቲ አፐር ሃንዱን ይይዛል። ለመጨረሻ ጊዜ ሽንፈት የገጠመው በ2015 ማኑኤል ፔሌግሪኒ በነበሩበት ጊዜ ነው። እና እነዚህን ነገሮች እንግዲህ የምንጠቅሳቸው ነገሮች ምንድን ነው አርሰናል ምን አይነት ፈተና ሊገጥመው እንደሚችል የሚገልጹ ነገሮች ናቸው። ከምን አይነት ነገር ጋር ፊት ለፊት እየገጠመ እንደሆነ ያንን ለመግለጽ በሚል ነው እነዚህን ሁሉ ስታቶች እየነገርኳችሁ የምገኘው። እና ቀላል የሚባል ጨዋታ አይሆንም፣ ምንም ጥያቄ የለውም። ከማንቸስተር ሲቲ ጋር የሚደረግ የትኛውም ጨዋታ ቀላል አይሆንም። በተለይ ደግሞ በዚህ ካሊበር ታይትል ዲሳይደር ተብሎ ደግሞ ሲሆን ደግሞ የጨዋታው ግዝፈት እንደዚሁም ደግሞ የጨዋታው ጥንካሬ የበለጠ ከፍ እያለ ነው የሚሄደው እና በዛ ደረጃ ላይ ሆነው ነው ይህንን ጨዋታ የሚያደርጉት። ከዛ ባለፈ ደግሞ እርስ በርስም ደግሞ የተገናኙት ደግሞ በጣም ወሳኝ በሚባል ሰዓት ላይ ነው። ይህንን ጨዋታ የሚያሸንፍ ቡድን በተለይ አርሰናል ይህንን ዋንጫ ማሸነፍ የሚችል ከሆነ 98% የዋንጫውን የማሸነፍ እድል በእጁ እንደሚይዝ ነው የሚያሳዩት ቁጥሮች። ጨዋታው አቻ የሚወጣ ከሆነ አርሰናል 89% የዋንጫውን የማሸነፍ እድል ይኖረዋል። ግን ስቲል ከጥያቄዎች ጋር ነው የሚሆነው። የሆነ እርግጠኝነት አይኖረውም። ማንቸስተር ሲቲ 11% ይኖረዋል፣ እርግጠኝነት አይኖርም። ግን ይህንን ጨዋታ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ማንቸስተር ሲቲ 31% የዋንጫውን የማሸነፍ እድል የሚይዝ ነው የሚያገኝ ነው የሚሆነው። የደረጃ ሰንጠረዡን ብንመለከተው በዚህ ሰዓት ላይ የ6 ነጥብ ልዩነት ነው ያለው። ምናልባት ማንቸስተር ሲቲ ይህንን ጨዋታ ማሸነፍ የሚችል ከሆነ 67 ነጥብ ይደርሳል።
ከዛ በኋላ ደግሞ አንድ ቀሪ ጨዋታ በእጁ ይይዛል። ያ ከአርሰናል ጋር የሚያስተካክለው ነው የሚሆነው ያንን ጨዋታ ማሸነፍ የሚችል ከሆነ። ስለዚህ እነዚህ የእርስ በርስ ጨዋታዎች እጅግ በጣም ዲፋይን ያደርጋሉ ታይትልን ማለት ነው። ዋንጫን ዲፋይን ያደርጋሉ። የእርስ በርስ ጨዋታ ማለት በዋንጫ ተፎካካሪዎች መሀል የሚደረጉ ጨዋታዎች ማለት ነው። ታይትል ዲሳይደሮች ናቸው። በተለይ ደግሞ በውድድር ዘመኑ እንደዚህ የመጨረሻ ጊዜያት ላይ ሲመጡ ከ5 ጨዋታ በፊት ከ10 ጨዋታ በፊት ምናልባት ከ10 ጨዋታ በፊት እንደው ርቀት ሊኖረው ይችላል፣ ግን ከ5 ከ6 ጨዋታዎች በፊት ሲሆን በጣም ወሳኝነታቸው ከፍተኛ ነው የሚሆነው። የነጥብ ልዩነቶቹ ደግሞ አሁን ባሉበት ልክ ተቀራራቢ ሲሆን እና እነዚህ ለምሳሌ አሁን ከዚህ በኋላ ማንቸስተር ሲቲ ሁሉንም ጨዋታ ቢያሸንፍ አርሰናል ሁሉንም ጨዋታ ቢያሸንፍ እኩል ነው የሚሆኑት። ከዛ በኋላ በግብ የበለጠው ነው ዋንጫውን የሚያሸንፍ። ነገር ግን የዛሬው ጨዋታ ግን ለሁለቱም ቡድኖች ወሳኝነቱ ከነጥብም ባሻገር በጨዋታ በሜንታሊቲ ደረጃ በስነ ልቦና የበላይነትን ለአንደኛው ቡድን ይሰጧል፣ ምንም ጥያቄ በሌለው መልኩ ማለት ነው። አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ ምንም ጥያቄ የለውም የዋንጫው ባለቤት መሆን ይችላል። 6 ጨዋታዎች ናቸው ከዚህ ጨዋታ በኋላ የሚቀሩት 5 ጨዋታዎች ይቀራሉ። 33ኛ ሳምንት ላይ ነው የምንገኘው። ስለዚህ 5 ጨዋታዎች ይቀራሉ። ከ5ቱ ጨዋታዎች ምናልባት በአንዱ እንኳን ሽንፈት ገጠመው ብንል ስቲል ሩም ይኖረዋል፣ ለሽንፈት ሩም ይኖረዋል። ቢሸነፍ ራሱን ለማመቻቸት የሚመች ቦታ ይሰጠዋል። ስለዚህ ያን ያክል አስጊ አይሆን። ድጋሚ አቻ ቢወጣ እንኳን ሩም ይኖረዋል ድጋሚ ይህንን ጨዋታ ማሸነፍ የሚችል ከሆነ ማለት ነው። ኢቨን ኢፍ ማንቸስተር ሲቲ የአፐር ሃንዱን ቢኖረውም በአንድ ጨዋታ ማንቸስተር ሲቲ ይህንን ጨዋታ አሸነፈ ማለት ደግሞ በተቃራኒው ለአርሰናል እጅግ ትልቅ ጫና የሚፈጥርበት፣ ለማንቸስተር ሲቲ ደግሞ የውድድር ሙሉ ዘመኑን ምናልባት ዋንጫውን ለአርሰናል አብዛኞች ለአርሰናል ነበር የሰጡት። ማንቸስተር ሲቲ ጥሩ አይደለም ተብሎ ሲታማ ነበረ፣ ጥሩም ደግሞ አልነበረም። ነገር ግን በቀናት ውስጥ በደንብ ራሱን ማግኘት የሚችልበትን እድል ነው የሚሰጠው ይህንን ጨዋታ ማሸነፉ። ምክንያቱም ማንቸስተር ሲቲ በኤፕሪል ላይ የሚያደርጋቸውን ጨዋታዎች ማለትም በያዝነው ወሮች ላይ የሚያደርጋቸው ጨዋታዎች ላይ ምርጥ ሲሆን ነው የምንመለከተው። ለማንቸስተር ሲቲ ይህ ጊዜ በጣም ምርጥ ጊዜ ነው፣ ባለፉትም ዓመታት ስንመለከተው ማለት ነው። ጨዋታዎችን የበለጠ የሚያሸንፍበት፣ ብዙ ነጥቦች የሚሰበስብበት ወር ማለት ይሄ ወር ነው እና ደግሞ የመጨረሻዎቹ ወራት ኤፕሪል ሜይ ላይ ራሱን ያገኛል። በአንጻሩ ደግሞ በተቃራኒው ደግሞ አርሰናል ደግሞ በጣም የሚቸገርበት ወር ደግሞ ይሄ ወር ነው። ለምሳሌ ዊን ሬቱን ብንመለከት ወይ ደግሞ የአርሰናል ዊን ፐርሰንቴጁን ብንመለከት ኤፕሪል ላይ 42% ነው፣ 42% ነው የማሸነፍ ንጻሬው ማለት ነው። ሴፕቴምበር ላይ ደግሞ 78% ነው። እንግዲህ ልዩነቱን መመልከት ትችላላችሁ። ዝቅ እያለ ቀስ እያለ እየወረደ ነው የሚመጣው። ለማንቸስተር ሲቲ ደግሞ ያው በተቃራኒው ነው ልንል ባንችልም፣ ግን ደግሞ ከሌላ ወር በተሻለ ይሄ ወር የተሻለ ወር ነው። 72% የማሸነፍ ንጻሬ ፔፕ ጋርዲዮላ የሚያገኘው በዚህኛው የኤፕሪል ወር ላይ ነው። በእያንዳንዱ ጨዋታ 2.5 ነጥቦች የሚሰበስብበት ጨዋታ ነው። ማለትም ጨዋታዎችን ማሸነፍ የሚችልበት ወር ነው ማለት ነው። ስለዚህ ከዛ አድቫንቴጅ ጋር ነው ይህንን ድል አብሮ የሚያገኘው እና ትልቅ የሆነ መነቃቃትን ይፈጥርለታልና ለማንቸስተር ሲቲ ይህንን ጨዋታ ማሸነፍ እጅግ በጣም በዋንጫው ላይ እጅግ በጣም ትልቅ የሆነን አድቫንቴጅን ነው የሚሰጠው የሚያገኘው። እንግዲህ በባለፉት ጊዜያት ላይ በጣም በትልቁ በአርሰናል ቤት ውስጥ በተለይ ባለፈውም ጨዋታ ከዛም በፊት በነበሩ ጨዋታዎች ላይ ሲነሳ የነበረው ያው የቻምፒየንስ ሊጉን ግማሽ ፍጻሜ መቀላቀሉ ምንም ጥያቄ የለውም፣ እንደ ጥሩ ነገር የሚነሳ ነገር ነው። ኢቨን ኢፍ ግብ ባያስቆጠር በመልሱ ጨዋታ ላይ ግብ ለማስቆጠር ቢቸገርም በሜዳውም ቢሆን ግን ደግሞ አስሎንጋስ እስካለፈ ድረስና ግማሽ ፍጻሜውን እስከተቀላቀለ ድረስ እንደ ጥሩ ነገር ነው ሊነሳ የሚችለው። ምክንያቱም የካፕ ውድድርና የሊግ ውድድር ተመሳሳይ አይደለም። የካፕ ውድድሮች የአንድ ጨዋታ ጉዳይ ነው። አንድ ጨዋታ ምርጥ የሆነ ቡድን ነው ጨዋታዎችን የሚያሸንፉ። ለዛ ማሳያ እንደ ጥሩ ማሳያ ልንጠቀም እንችለው ማንቸስተር ሲቲንም እንደ ማሳያ ልናነሳው እንችላለን። ከዛ ባለፈ ምናልባት ሊቨርፑል በተለይ በሲቲ ዋንጫ በተነጠቀባቸው ዓመታት ላይ የቻምፒየንስ ሊግ አሸናፊ ሆኗል። የፍጻሜ ተፋላሚ ሆኗል በ3 ተከታታይ ጊዜያት። ከዛ ባለፈ ሪያል ማድሪድን መመልከት እንችላለን። ማድሪድ በሊጉ ላይ ጥሩ ሳይሆን በቻምፒየንስ ሊጉ ላይ በጣም ጥሩ ሲሆን እንመለከታለን። አትሌቲኮ ማድሪድን። እነዚህ ነገሮች የሚያሳዩት ምንድነው? የሊግ ጨዋታዎች ፍጹም ከካፕ ውድድሮች ዲፍረንት፣ ከቶርናመንት ባህሪ ካላቸው ውድድሮች ዲፍረንት እንደሆኑ ነው። የቶርናመንት ውድድሮች ባህሪያቸው አንደኛው ጸባያቸው በአንድ ጨዋታ ላይ በዛ 90 ደቂቃ ጥሩ መሆን ከቻልክ ያንን ውድድር ማሸነፍ ትችላለህ፣ ረዥም ርቀት መሄድ ትችላለህ። ሊግ ሲሆን ግን
ደራራቢ ነው። የስነ ልቦና ተጽዕኖዎች ይመጣሉ። ቀጣይነት ያላቸው ናቸው። በአንድ ጨዋታ ላይ ውጤት መጣል ማለት ቀጣይ ላይ ተጽዕኖ ይኖረዋል። ስለዚህ ፍጹም ዲፍረንት ነውና ከዛ አንጻር ነው እንጂ አርሰናል የመጣው ከመጥፎ ውጤት አይደለም፣ ያው ያለፈው ሳምንት ሽንፈት ቢኖርም። ስለዚህ ለአርሰናል የዚህኛውን ሳምንት ጨዋታ ማሸነፍ ለቀጣይም ጨዋታዎቹ ወሳኝነት ይኖረዋል። ማንቸስተር ሲቲ በአንጻሩ የተሻለ ስነ ልቦ ላይ ነው የሚገኘው ለማለት እንችላለን። ግን ደግሞ ዋና መነሻው ደግሞ በባለፉትም ጨዋታዎች በፕሪሚየር ሊጉም ስንመለከት የነበረው ከፕሪሚየር ሊጉም በፊት ደግሞ በካራባው ካፕ ፍጻሜ ከዛም በፊት በነበሩ ጨዋታዎች ላይ እጅግ በጣም ስህተቶችን ስንመለከት ነበረ። ከአርሰናል ተከላካይ መስመር እንደዚሁም ደግሞ ከአርሰናል የመሃል አማካኞች ማለት ነው ስህተቶችን እንመለከታለን። 15 ስህተቶች 15 ወደ ግብ ያመሩ ስህተቶችን በቁጥሮች ላይ ተመልክተናል ባለፉት ወራት ማለት ነው። 15 ወደ ለግብ መሆን የሚችሉ ስህተቶች። ይሄ ቀላል የሚባል ስህተት አይደለም ውድ አድማጮች። ምናልባት ሁሉም እንኳን ወደ ግብነት ባይቀየሩ እንኳን ግን ደግሞ 15 ኢረሮች ወደ ሙከራ ያመሩ 15 ኢረሮች ተፈጥረዋል። ስለዚህ እነዚህ መስተካከል ይኖርባቸዋል። በተለይ ደግሞ ሻርፕ በሆኑ በእንደዚህ አይነት ጨዋታዎች ላይ ስህተትን መሳሳት ማለት በቀጥታ ግብን እንደ መጥራት ነው። ሩዝለስ ናቸው። ምንም አይነት ሜርሲ ወይንም ደግሞ ምንም አይነት ምህረት የለሽ ናቸው የማንቸስተር ሲቲ የፊት መስመር ተጫዋቾች። ስለዚህ በዛ ላይ እጅግ በጣም ጥንቃቄ ያስፈልገዋል እና ከነዚህ ነገሮች ጋር ነው እንግዲህ አርሰናል የዛሬውን ጨዋታ የሚያደርገው። ውጤቱ ምን ሊሆን ይችላል የሚለውን በዚህ ሰዓት ላይ ለመገመት እጅግ በጣም አስቸጋሪ ነው፣ ከባድ ነው ለመገመት ማለት ነው። ምክንያቱም ተገማችነቱን አጥቷል። በባለፉት ጨዋታዎች አርሰናል ምርጥ ነው እንዳንል ወይንም ደግሞ ጥሩ ውጤት ጥሩ ጨዋታን እየተጫወተም ነው እንዳንል በማይጠበቁ ጨዋታዎች ላይ ሲሸነፍ እንመለከተዋለን። አይ ደግሞ አሁን ደግሞ ውጤትም እየጣለ ነው ውጤትም እየራቀው ነው ስንል ደግሞ ከበድ ያሉ ጨዋታዎችን ደግሞ አሸንፎ እንመለከተዋለን። ስለዚህ እርግጠኛ ልንሆን የምንችልበት ነገር የለም በዚህ ሰዓት። ነገር ግን አርቴታ ምንም ጥያቄ በሌለው መልኩ ይህንን ጨዋታ ማሸነፍ የሚችል ከሆነ ዋንጫውን ማሸነፍ ይችላል። ካልሆነ ግን ራሱን እጅግ ከባድ ምናልባትም ደግሞ ለማይወጣው ችግር ነው ራሱን የሚዳርገው በዛሬው ጨዋታ ላይ ማለት ነው። ስለዚህ ይህንን ነው እንደ ትልቅ ነገር ልንመለከት የምንችለው ውድ አድማጮች። በዛሬው ጨዋታ ላይ በዋነኝነት ሊነሱ የሚችሉ ነጥቦችን በዚህ መልኩ ወደ እናንተ አደረስኩኝ። እናንተ ደግሞ ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ አስቀምጡልኝ። ስለነበረን የአብሮነት ቆይታ ምስጋና ከልብ ነው። በቀጣዮች የመረጃ ሰዓቶች ላይ ዳግመኛ እግዚአብሔር በፈቀደ እስከምንገናኝ ድረስ ሰላም።